በፈረንጆች አቆጣጠር 2011 አንድ ጋዜጠኛ ኢሎን ማስክን እንዲህ ብሎ ጠየቀው። BYD የተባለ እያደገ እየመጣ ያለ የቻይና ኩባንያ እንደ ስጋት ታየዋለህ ብሎ ጠየቀው። ታዲያ ኢሎን ማስክም እየሳቀ እንዲህ አለ። Why do you laugh? Have you seen their car? I don't think they have a great product. I don't think it's particularly attractive. The technology is not very strong. ሲል ኢሎን ማስክ ስቆ ነበረ። ዛሬ ግን የሚስቅ አንድም ሰው የለም። በ2024 ያ ቀልድ የመሰለው ኩባንያ የማይቻል ነገር በተግባር አሳየ። በሩብ ዓመት ገቢ ቴስላን በመቅደም በዓለም ላይ በኤሌክትሪክ መኪና ሽያጭ እጅግ ተጽዕኖ ፈጣሪ ኩባንያ ሆነ። ለመሆኑ በአነስተኛ መጋዘን ውስጥ ስልኮች ላይ የሚገቡ ርካሽ ባትሪዎችን በመገጣት የተጀመረ ኩባንያ እንዴት ይህንን ታላቅ ቴክኖሎጂ ተፎካካሪ ማሸነፍ ቻለ? ከሱ በፊት ግን አንድ አስገራሚ መረጃ ልንገራችሁ። አብዛኛው ተመልካቾቻችን ከቻናላችን ባገኘነው አናላይቲክስ ዳታ መሰረት ሰብስክራይብ ሳያደርጉ ነው እየተመለከቱ ያሉት። ስለዚህ ሰብስክራይብ በማድረግ ቤተሰብ ይሁን። የBYD ምስጢራዊ ጥንካሬን ለመረዳት ወደ 1995 መመለስ ይኖርብናል። የBYD መስራች የሆነው ዎንግ ቹዋንፋ ገና በ29 ዓመቱ ካጎቱ ልጅ $250,000 በመበደር በ20 ሰራተኞች ብቻ BYD ተመሰረተ። ነገር ግን ትንሽ ቆይቶ ከባድና የማይታለፍ የሚመስል ችግር ገጠመው። እንደ ሶኒ ያሉ የጃፓን ግዙፍ ኩባንያዎች ባትሪዎችን ለማምረት በሚሊዮን የሚቆጠሩ ዶላሮች እያወጡ ሙሉ በሙሉ በሮቦት የሚሰሩ ዘመናዊ ፋብሪካዎች ይጠቀሙ ነበር። ታዲያ የBYD መስራች የነበረው ዎንግ አንዲት ማሽን መግዛት እንኳን አይችልም ነበር። እዚህም ላይ ዎንግ አንድ አስገራሚ መፍትሄ የፈጠረው በሚሊዮን የሚቆጠሩ ዶላርን የሚያወጡ ሮቦቶችን ከመግዛት ይልቅ እጅግ ውስብስብ የነበረውን የባትሪ ኬሚካል ዝግጅት በጣም ቀላል ወደ ሆኑ ጥቃቅን ክፍሎች ከፋፈለው። በመቀጠል ለእያንዳንዱ ቀላል ክፍል ርካሽ የጉልበት ሰራተኞችን ቀጥሮ በሰው እጅ እንዲሰራ አደረገ። ታዲያ ውጤቱስ ምን ሆነ? የBYD ባትሪዎች ከጃፓን ተወዳዳሪዎች በ40% ረከሱ፣ እንዲሁም ጥራታቸው እኩል ሆነ እና በጥቂት ዓመታት ውስጥ ብቻ የሞባይል ባትሪ ገበያውን በግማሽ ተቆጣጠሩት። ነገር ግን የBYD መስራች የነበረው ዎንግ በዚህ አልረካም ነበር። አይኑን ወደ ባትሪዎቹ መለሰና ታሪክን ለዘላለም የሚቀይር አንድ እውነታ ተረዳ። በ2003 ዎንግ ያስተላለፈው ውሳኔ በዎል ስትሪት እና በኩባንያው ቦርድ አባላት ትልቅ ድንጋጤን ፈጠረ። BYD ኪሳራ ውስጥ የነበረውን ቺንቺዋንግ የተባለውን የመንግስት መኪና አምራች ኩባንያ በ38 ሚሊዮን ዶላር ሊገዛ መሆኑን አሳወቀ። ባለሀብቶች ውሳኔውን በጣም ጠሉት። እናም ለዎንግ እንዲህ አሉት፣ BYD የሞባይል ባትሪዎች የሚሰራ ኩባንያ እንጂ ምን አገባውና ነው መኪና ውስጥ የሚገባው አሉት። ታዲያ ይህ ከተሰማ በኋላ የBYD አክሲዮን ዋጋ በ48 ሰዓት ውስጥ በ21% አሽቆለቆለ። ነገር ግን ዎንግ አስቀድሞ የተረዳው አንድ ምስጢር ነበረ። የኤሌክትሪክ መኪኖች ዋናው ቁልፉ ሞተር ሳይሆን ባትሪው እንደሆነ ያቅ ነበረ። እናም ዎንግ በተደጋጋሚ እንደዚህ ይል ነበረ፣ ባትሪውን ከተቆጣጠርክ መኪናውን ትቆጣጠራለህ። ታዲያ በዛን ጊዜ መኪና እንዴት እንደሚሰራ ስለማያውቁ አንድ ነገር አረፉ፣ እስከ ጥግ መኮረጅ። ዎንግ በርካታ አዳዲስ የውጭ ቅንጡ መኪኖችን ገዛ። ወደ መጋዘን አስገብቶ ለኢንጂነሮቹ መፍቻቸውን ሰጣቸውና መኪኖቹ አንድ በአንድ አሰራራቸውን እንዲያጠኑ አዘዛቸው። ታዲያ ኢንጂነሮቹ ንድፉን ገለበጡ፣ የማይሰሩትን ክፍሎች አሻሻሉና በ2005 BYD F3 ለገበያ ወጣ። መኪናው ልክ እንደ ቶዮታ ኮሮላ ነበር የሚመስለው፣ ነገር ግን ዋጋው ከግማሽ በታች ነበር። በቻይና ውስጥ ከ100,000 በላይ በመሸጥ ተፈላጊነቱ ናረ። ነገር ግን አሁን ልክ እንደ ኩረጃ ብራንድ ነው የሚታየው። እውነተኛና ታማኝ ኩባንያ መሆናቸውን ለዓለም ለማሳወቅ የአንድ ትልቅ ሰው ድጋፍ ያስፈልጋቸው ነበር። እናም ያ ድጋፍ ደግሞ በ2008 ከታዋቂው ባለሀብት ዋረን ባፌት መጣ። እናም የBYD ኩባንያ 10% ድርሻውን ገዛ። ነገር ግን ልክ ኩባንያው ሊያድግ ሲል መላው የኤሌክትሪክ መኪና ኢንዱስትሪ ሊያጠፋው የሚችል አንድ አስፈሪ ነገር መጣ። በመኪናዎች ውስጥ የሚገኙት የነበሩት ሊቲየም አየን ባትሪዎች እሳት ያስነሱ ነበረ። ትንሽ ግጭት ወይም ደግሞ መጠነኛ የሆነ መበሳት መኪናውን ሙሉ በሙሉ ወደ 2000 ዲግሪ ሴልሺየስ ገሃነም ይለውጠው ነበር። እናም የምዕራባውያን የመኪና ኩባንያዎች ይህንን ለመፍታት በቢሊዮን የሚቆጠሩ ዶላር አዋጡ። BYD ግን ወደ ቀድሞ ኬሚስትሪ ተመለሰ። ማንም የማይደርስበት ባትሪ ለመስራት ዓመታት አሳለፈ።
ያንን ባትሪ ብሌድ ባትሪ ብለው ሰየሙት። ታዲያ ይህ ባትሪ በትክክል እንደሚሰራ ለማሳየት ሲል ሌሎች አምራቾች ለማየት የሚፈሩትን እጅግ አደገኛ ፈተና አደረጉ። የብረት ሚስማር ባህላዊ ባትሪዎችን ሲወጋ በጥቂት ማይክሮ ሰከንዶች ውስጥ በባትሪ ውስጥ ያሉ ሙቀት በ500 ዲግሪ ሴልሺየስ ይጨምራል። እናም መኪናው ይፈነዳል። ነገር ግን ሚስማሩ የቢዋይዲ ብሌድ ባትሪን ሲወጋ ምንም አልሆነም። ባትሪው መሞቅ እንኳን አልጀመረም። ጭስም የለውም፣ እሳትም የለውም። የቢዋይዲ መሐንዲሶች የባትሪውን ቅርጽ ቀየሩት። የባትሪ ሴሎችን ረጅም እንደ ምላጭ በማድረግ ባህላዊ ባትሪዎችን የሚጠቀሙባቸው ከባድና ቦታ ፈላጊ ሳጥኖችን አስቀሩ። ታዲያ ፍንዳታውን ለመከላከል ባትሪ ብቻ ሳይሆን የሰሩት ረጅም ጊዜ የሚኖር ጠንካራ የሆነ ባትሪ ሰሩ። ቴስላን ለማሸነፍ ቢዋይዲ የምዕራባውያን መኪና አማራጮችን ጨርሶ ያልጠበቁት የዋጋ ቅናሽ ስልት መጠቀም ነበረበት። አንድ የመኪና ኩባንያ የኤሌክትሪክ መኪና ሲሰራ ወንበሮቹን ከአንድ ኩባንያ፣ ስክሪንና ሰሌዳዎቹን ከሌላ፣ የኮምፒውተር ቺፖቹን ደግሞ ከሌላ፣ የመኪናውን ባትሪ ደግሞ ከሌላ ይገዛል። ነገር ግን ቢዋይዲ ሁሉንም ነገር የሚሰራ ግዙፍ ተቋም ነው። ከጎማና ከመስታወት ውጪ በመኪና ውስጥ የሚገቡት ሁሉንም ዕቃዎች ራሳቸው ይሰራል። ታዲያ ይህ ለቢዋይዲ አስፈሪ ጉልበት ሰጠው። ቢዋይዲ 300 ኪሎ ሜትር መንዳት የሚችል ሲጉል የተባለ አነስተኛ የኤሌክትሪክ መኪና ሲያስተዋውቅ ዋጋው $10,000 በታች አደረገው። ታዲያ ይህንን መኪና ገዝተው በጥናት ውስጥ የፈተኑ የምዕራባውያን መኪና ድርጅት ኃላፊዎች በጣም ደነገጡ። እናም አሁን ቢዋይዲ የረከሰ የቻይና አማራጭ አይደለም፣ ይልቁን ሊቆም የማይችል የቴክኖሎጂ ተአምር ሆነ። በ2024 ነገሮች በቋሚነት ተቀየሩ። ቴስላ በሽያጭ መቀነስ ሲቸገር ቢዋይዲ በአዳዲስ ምርቶች ገበያውን አጥለቀለቀ። ያ በ2011 ኢሎን መስክ የቀለደበት ኩባንያ አሁን ከቴስላ የበለጠ የሩብ ዓመት ገቢ እያስመዘገበ ይገኛል። ታዲያ ይህ ፈጣን አስገራሚ እድገትና ለውጥ ስጋትና ተቃውሞን አስተናግሯል። ታዲያ እናንተስ ምን ታስባላችሁ? ይህ ርካሽና ዘመናዊ የሆነው የቻይናው ቢዋይዲ የምዕራቡን ዓለም የነዳጅ መኪኖችና ቴስላ ደምስሶ ተቆጣጥሮታል? እስኪ ሀሳባችሁን በኮሜንት ሴክሽን ላይ አሳውቁ።